ያምር እንዴት እንደሚያምር እንዱ ጌታ ወይ በቃ እንደምል ታውቃላችሁ። ጋዴሚት በቃ ከዛ ላይ የሸዋ ኦሮሞ ነው። ወይኔ ቱታ ለብሶ የነበረው ወይኔ ጂጂ ወይኔ ጂጂ ወይኔ በህይወቴ ፈልጌ ያመለጠኝ ምንድ ፈልጌ ያመለጠኝ በቃ ፈልጌ አምሮ ብዬ ማለት ነው። እኔ አሁን እሱን በየቀኑ ነው ማስበው ያችሁት ምናምን ነገር። እኔ አሁን እሱን ሰውዬ እሱ ልጅ እንዴት ነው ደግሜ የማገኘው? ጋዴም የሆነ ቀን በቃ የሆነ ጋዴም የሆነ ቀን በቃ የሆነ ጋዴም በቃ ማረሳው በቃ የሚናደድበት ቀን ጋዴም ትሰማኝ እንደሆነና እንዴት እንደሚያምር አንገቱ ላይ ራሱ መስቀል አድርጓል። የምትደረግ መስቀል የለች። ምን እንደሆነ ልንገራችሁ። እኔ ነኝ መጀመሪያ የተቆላሁት አይቼው ማለት ነው። ከዛ እስቲ ቆይ ተቆልቷል እሱ ምናምን ብዬ ከሩቁኝ ማለት ነው። ከሩቁኝ ባክዘረ ጊዜ ምናምን ስቶማኬ ምናምን አትበል። እኔ ማውራለን ዝም ብላ አዳምጥ። ከሩቁኝ እንደዚህ ሰልፊ አርጌ ክሎዝ አፕ አርጌ ሳየው እኔ እንደሚያየው ወይኔ ወደኩ በቃ። ይዘን ሰዓትማ ዩጋዴሚት አንተም ጋ የሆነ ነገር አለ፣ እኔም ጋ የሆነ ነገር አለ። ማን ይምጣ ወደ መሀል? አሪፍ ነኝ፣ ጎበዝ ነኝ አይደለም? ያ ጎበዝ ነኝ አይደለም? እሱ እኮ ርቀት አለ የሆነ ቦታ ነበር። ከስስቲ ቄታባቱ ቂጤን ያየዋል እያልክ ከተቆላ እንድች አርጌ እንደዚህ አይደለ እንትኔ ሞባይሌ እንዲህ አይደለ እንዲህ ክሎዝ አፕ እንዲህ እያደረጉ ሰ ማን ሰው እኮ አጠገባለሁ እኔ እንዲህ ብሎ ነው የታባክ። ወይኔ አቤት እሱም ባገኘው እንዴት ረጅም እንደሆነ ደግሞ አጠገቤ ቆሞ ነበር። ሸበላ ነው አልኳቸው። እንዴት እንደሚያምር በቃ የጉምጅት ክፍለ ጊዜ ሆኖብኝ ሌሊቱን በሙሉ እንዲህ ስቧጨር ነው ያደርኩት። እንደዚህ ስቧጨር። አሁን ካለ ዝም ብለህ ድምፅህን አጥፍተህ የሆነ ቦታ እንገናኝ። ምና እንደዚህ ነው ስቆላ። አሁን አትቆይ እንዳትለኝ፣ አያትነሽ አትቆይ እንዳትለኝ። እንዲህ ነው የምቆላው። እንደዚህ ቀን እንዴት እንደሚያምር ደረቱ እንዴት እንደሚያምር እንዴት እንደሚያምር ወየ አመለጠኝ አልኳቸው። ማሚ እኔ ቆንጆ እግዚአብሔር ምስክሬን አመለጠኝ አልኳቸው። ሻኛ የጉምጅት ክፍለ ጊዜ አድርጎኝ ነው የሄደው። ስዋ ጋዴም ለምን እንደሆነ ታውቃላችሁ? ግን ስላቪቱ ማሚ ኮይኒ ነው ለምን እንደሆነ ታውቃላችሁ? ግን መሀላችን የሆነ ገገማ ሰው ነበረ አሊዳል። እኔ ደግሞ እንዲታወቅብኝ አልፈልግም። እሱ እንኳን አይመስለኝም። እሱ እኮ መጥቶ ነበር ሊፍት ላይ ዘሎ ገባ፣ እኛም ዘሎ ገባ፣ እነዛም ዘሎ ገቡ። ማለት ጀመርክኝ ማለት ነው። ቀኑ ሙሉ ታውቃላችሁ፣ ከቀን የጀመርን እስከ ማታ ድረስ አብረን ነበርን። የሆነ ተጋብዘን ማለት ነው። የሆነ ትልልቅ ሰው ያለበት ቦታ ላይ በማላችን ትልልቅ ሰዎች አሉ። አይ ኦሮሞ ወይ በላ ወይ ያስበላ ግትር ብሎ አይ እኔ እድሌ እንደተበላሽ ያወቅኩት ይዛለታል። ደግሜ እንደሱ አይነት የምፈልገውን ሰው እንደማላገኝ ያወቅኩት ጠይም ነው። ጠይም ሲያምር፣ ከዛ ላይ ደግሞ ኮምፒውተር አይቲን የተመረቀው በቃ አልኳችሁ። እኔ እፈራለሁ እኮ አፍራለሁ። እንደዚህ እንትን ሰው ካለ አጠገቤ እንዲህ ይኸው 3 ዓመቴ ካየሁት ጀምሮ ይኸውን 2 ዓመቴ
ካየሁት ጀምሮ አልኳችሁ በቃ እቆላምጣል። በቃ እሱን ነው የማስበው። እግዚአብሔርን እሱ ብቻ ደግሞ ኩታ አባቱ ምን እንዳለኝ ልንገራችሁ። ምን እንዳለኝ ወይኔ ወንዶች ግን እኮ ሰይጣኖች እኮ ናቸው። እኔ እኮ ይኑር ይሞት አላውቅም። ቋ እያልኩኝ የሆነ መኪና ውስጥ ተላከልንና መኪና ቱርክ እኮ ነው። መኪና ውስጥ ገባ ስል ቁጭ ብሎ ሳየው እንትን ጋር ሊሞዚን ውስጥ ላይ ነግቷል። ረጅም ሽታው ደስ ይላል አልኩ። በቃ ሳይ ደህና ሰዎች ምናምን አሉ። ከዛ ያችን ቀዩን ልብስ ለብሻለሁ። ያች ጥብቅ የምትለው ትዝ ይላችኋል። ጥብቅ የምትለው ልብስ የምታምረው አጭሩን እሷን ለብሻለሁ። ተጠባበቂያለሁ። ይዛኔ ደግሞ ገና ሆዱ ተቆርጧል፣ ቂጡ ወጥቷል ምናምን ነገር። ልክ ለወርድ ስል ቀደም ብሎ ወርዶ እጄን ይዞኝ አያወርደኝም ወይ ጠላታችሁ ክው እጄና እግሬ ላበላ እንዲህ የተንቀጠቀጥኩትኝ ዘሎ ወርዶ እኮ ነው። በቃ ታሰርኩ። ከዛ ሰንጀምር ማምዬ ለከፈኝ ተለከፍኩ። በቃ እጄን ይዞ አወረደኝ። ወርዶ ጫማዬን የሚያክለው ቀሚሱ አጭር ነው። እንዲህ ብዬ ስል ከመጀመሪያውን ስገባ አይቶኛል። መኪና ውስጥ እንጣጥ ብሎ ወርዶ ብሎ እጄን ይዞ አወረደኝ። ታምሪያለሽ አለኝ። በቃ ጠፋሁ። ከዛ በኋላ ጠላታችሁ ጥፍት ይበል። ጠፋሁ። ደነዘዝኩ። በቃ ዳፈሪ ብላ አስሮኝ ሄደ። 2 ዓመት ከታሰርኩ ሰው ለረታ ይብሎኝ ታሰርኩ። እጅ አልሰጠውም እንጂ ወደ ላይ ሰጠው። እግሬን ጭምር ሰጠ። እሱ የለም። ይህኔ ቁጭ ብለን ደምጣል። ይህን ያንዷን ይዘዋል። በቃ መጨረሻ ወይ መጥቶ ካልገላገለኝ በስተቀር ሰውም አልወድም። ሰው አልመጣ ወይ እሱን የሚመስል ሰው ካላሰራው በኤአይ ካላሰራው በስተቀር ዋጋ የለኝም። ዋጋ እንጅሩ አይስዌር ማሚ ተለክፌ በቃ አልኩሽ። እሱን ነው የማስበው። ዩጋዴ ሚችጅ ምን ሆነሽ ነው እላለሁ። ዩጋዴ ሚችጅ ምን ሆነሽ ነው? ደግሞ እራት ስንበላ ቦታ ሲመደብ እኔ እና እሱ እንደዚህ ፊት ለፊት አልሆነ ስንትና ስንት ብር የምጣበትን እየራበኝ እያልኩኝ ሄለን ወርቅዬ ገብታለች። ምን ላድርግ ታዲያ? እግዚአብሔር ምስክሬን እኮ ነው። ከፊት ለፊት በቃ ምን ልሁን አልኳችሁ። ከዛ የሆነ ቦታ ደግሞ ቦታው የፎንቃ ቦታ ነበር ነው የነበርንበት። በጣም የፎንቃ ቦታ ነበር የነበርንበት እና ከዛ እንደርግ እንጂ ቆይ መበለሽ የእሱን ሁኔታ ሳትረጂ አትቆይ አልኩኝ ለራሴ። አይቁላሽ ዝም ብለሽ አትቆይ። መጀመሪያ የሰውየውን ስታንዳርድ የሚባል ነገር አለ። ኖርማል ነው ስታንዳርድ ነው ወይስ ኤክስ ሄዷል? እሱም እንደኔ በሯል ወይ? እስቲ ማረጋገጫ ሰልፊ እንደሚነሳ ሰው እንዲያረጉኝና በእናትሽ ነጭ ሽቅብ ገደለች። ያው እዚህ ሌላ ቶፒክ አግኝተናል፣ እንሄድበታለን። አስፈላጊ እኮ እንዲያርጌ ላይ ቆሙል። ከዛ ራሴን በካሜራ ማሳያስበኝ እንደዚህ ክሎዛፍ ሳረገው እጁን ለኪስ ከተው እኔ ነው የሚያየው። አጠገብኩ ሰዎች እያወሩ እኮ ነው።
እያወሩ ስለ ወርልድ እንትን እኮ እያወሩ ነው። የሄድንበትም ለዛ ነው። እሱ እግዚአብሔርን ፊቱን ደግሞ የገረመኝ ፊቱን አዞሩ። እንዲ አትሊስት ሰዎቹ እንደዚህ ናቸው ያሉት። እንደዚህ ማውራት ይችላል አይደለም? እሱ ፊቱን አዞሮ ወደ ሌላ የማይመስለ ከኔ ፊት ለፊት የሚታየው ቢኖር ምንም ነገር የለም። እኔ ብቻ ነኝ። ተለክፍኩላችሁ በወዳችን ያንን ይዘን መጠ እግዚአብሔርን በህልሜ አይደለም በትክክል እኔ ላይ የተፈጠረ ሲያምር ሰውነቱ፣ አለባበሱ፣ ደረቱ፣ ስፋቱ የሆነ እኔማ ሱማ የሆነ አክሮባት ከዛ ቀስ ስጠኝ ጊዜ ነው አይቲ ላይ የሚሰራ በጣም ብዙ ብር የሚያገኝ አሜሪካ ነው የሚኖረው ሲሉ ማን ነው? ቆይ አጣርቼ እነግራችኋለሁ። ፈልጋችሁ ታመጡታላችሁ። ያ ሳቂ የደረሰበት ነው የሚያውቀው። ይህ አንዷ ቀልቧ ወይኔ 2 ልጅ አሳቅፋልኛለች። እሱ አስር ማንም አይለቀም። እንዴት እንደሚያምር ጋዴ እንዴት እንደሚያምር በጣም ነው የሚያምር። መቼስ አሁንማ አይ አለፈ 2 ዓመት ጂጂ ሶስዬ እውነታው ይሄ ነው። እኔ እኮ ነባሮች እና ማዘንጊያዎች የድሮ ሰዎች በፊውዳል ጊዜ ነበረው በሙሉ አሁንም አንጉልፋቱ ያንገላፋል። እኔ እናቴ ኔክስት አሁን ሰውዬ ነው የሚናፍቀኝ። ያላየሁት ነው የሚናፍቀኝ። እናቴ እንደ ጓጓ የቀሩት ስ ነው የሚናፍቀኝ። ጠፋሽ ማድ ቢጠፋው ለው ተደፈን እንዴ? ምኑ ነው የሚደፈነው? ምኑ ነው የሚደፈነው? ሰግድ ፊሊተር አርጎ እንደዚህ አፈር ይሆናል። እኔ ችግር ፊሊንግ ያ እነዚህማ ቁርበት በሙሉ አንጉልፋት መቼ ያውቁታል? እንደዚህ አይነትን ነገር ድህነታቸው ነው ደስ የሚናፍቃቸው። ያ አንጉልፋቱ አንተ እንዲሰታወር እራክሽ ምናምን የሚለ ፍቅር የማያውቅ እኮ ነው። ፎንቃ ያልተለከፈ እኔ እኮ ተለከፍ ያለው እና ልጅ ልብሽን ሰጠሽ ወይ ወሰደው እዛ ቱርክ ሀገር ላይ ከዛ ወላ በጠበጥኳ ሰውም አልሆን አልኩኛ። አኩርፌ እኮ ነው የመጣሁት ወደዚህ እኮ ስመጣ ሰው አልሆን አልኩኝ እኮ። ዳት ማይ ላስት በቅ የሸረሪት ሸበላውዬ ታዲያ መተጥረገዋ ሰው ከሆንክ ጥረገው። ዘርጦ ተኝታለች። ወደ ቆንጆ ደስ ይለኛል። እኔ ማንም ዝባ ዝንኬ ምናምን ነገር አልወድም፣ ግን ላይፍ ላይ አይስወር እንዴት እንደሚያምሩ እኔ ደስ ይለኛል። ቆንጆ በቃ በተለይ ይሄ ግን ሁልጊዜ ቀብራራ ነገር ደስ ይለኛል። የሆነ ሲሪየስ ይህ ምናምን ነገር የለም። ደስ ይለኛል። ችግሩ እኮ ምን እንደሆነ ነበረ። ትልልቅ ሰዎች ነበሩ እና ያ ነገር እንጂ እኮ የሁለታችንም እኮ እንዲና እንዲ ነበር ክላሳችን። እንዳስባችሁታል። ምንም ችግር አልነበረም። ምንም አልነበር። ማትሪስ ጥሩ እናወራ ነበር። ወሬ ምናምን እናወራ ነበር። ወሬ ነገር ማሚ ደስ ይላል እኮ እንደዚህ አይነት ነገር ታውቂያለሽ። ይሁን ለሆነ አጋጣሚ ሄደሽ አዘ ሲንግል ነው የምልሽ። ለሆነ አጋጣሚ ሄደሽ የሆነ አጋጣሚ ላይ አጋጣሚዎቹ ተመቻችተው የሆነ የሚያምርሽ ነገር
ኔክስት ብለሽ ቤት ስትመጪ ተንቦላ ቆርጬ ወጥቶልኝ ነው የመጣሁት። ምን አገኘሽ ሲሉሽ ተንቦላ ቢንጎ ወጣልኝ። ተቻች አዳሜ ብር ይጠብቃል። ኖ ኖ እንጂ አርጌ ነው የመጣሁት። ጋይስስ ግን አንዳንዴ እኮ እዚህ ድፉ 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 እኮ ስትል እኮ እዚህ ግባ ማትሉት እኮ በቃ ተመሳሳይ ሰው ነው ያለው እኮ። አጋጣሚ ያጋጣጥምሻል። ግን አይንጆይስ የሆነች ይዛች ቀን ራሱን አይታን ምናምን ነገር ኢንጆይ አድርጌዋለሁ ከሱ ጋር ለመጀመሪያ ጊዜ እንደዚህ ቆንጆ በቃ ዋው ብዬ ያልኩት ቆንጆ ምንም ነገር ያልጎዳ ነው። የቤት ኪራይ ካልከፈለስ ነገርኩሽ እኮ መረቀው እያልኩሽ ነው። የሚሰራው በአይቲ ነው እያልኩሽ እየነገርኩሽ እኮ ነው። ዩጋዴ ቤት ያ ለዘር ማንዘርሽ ይተርፋል። እየነገርኩሽ ነው። መልኩ ብቻ ነው አርገሽ የምትጠጩ ይሄ የነጋሽ ጫላ ምናምን አይነት ሽማግሌ መሰልሽ እንዲህ እያወራሁሽ ያለሁት እኔ ከነጋሽ ፈይሳ ጋራ ከኦቦ ፈይሳ ጋራ ምናምን አይደለም ያልኩሽ። ከነጋሽ እንትና ጋር ጋሽ እንትና እንዴት ዋሉ አይደለም። ኖ ኖ ኖ ኖ እያወራሽ ያለሁት በጣም የሆነ በርድ ከሆነ ከሚያምርን ጀንትል ከሆነ ማለት ጋር ያመሸሁት ምሽት ነው የምነግርሽ። የሆነ ስንድቀ እንደ ድመት ያልኩበትን ነው የምነግርሽ ያለሁት። አልተዋጨርኩም እንጂ እኔ እኮ እንደናከሌ እኮ እንደዚህ እንትን ይዤ አልልም። እውነት እኔ ደግሞ ያለፈውን ላይፍ ያሳለፉ ሪያሊቲውን ነው እየነገርኩሽ ያለሁትኝ ላይፍ ማለት ነው። ከዛ በኋላ ግን አልኩሽ ምንም ነገር የለም። ብናየው ቦጭ ውሃ ነው እንቦጭ ውሃ እንደ ቆርቆሮ። አንድ ቀን አብረሻቸው እንትን ብትይ አመቱን በሙሉ እንደ ቆርቆሮ እሷ የሚል ብቻ ነው ያጋጠኝ። አሁን ይሄ ቢሆን ታውቂያለሽ አፈን ነው የሚልሽ በቃ ፈን ከዚች ጋር ፈናለኝ እኔም ፈናለኝ ብዬ ላሽ ነው የምለው። ላሽ ቃልቅ የዘላለም ይለሽን ማተብ አስመትቼ እኔም የዘላለም ሽን ቆንጆ ኢንጆይ ነበር ያረኩት ምናምን እላለሁ። እስቲ ነጭ አንቺ አንጉልፋቱ ነጭ ጧት የምንቀጠቅጥበት ማታ ማታ ደግሞ ስለ ላይፍ ስታይል የምናወራበት ነው። ኮፒ ሊንክ አድርጉ እሺ። ያ ኮፒ ይኸውልሽ አለቀነትሽ ከመወሰዱ በፊት ታፕ ኮፒ ሊንክ ያ ከማድረግሽ በፊት ስትመጪ ታፕ አንቺን ያለሽ ሰው የለም። ሽት ላሉ በቃ ቫይረስ ለምን አላስገባትም? ከፈለገች ኤኒ ታይም መግባት ትችላለች። እሳስዬ ምናምን ጨርሼ የሆነ ነገር ጥዬ እንደሚሄድ አስቤያለሁ። ከዛ አውቄ ምን አደረኩት መሰለሽ? ለማንኛውም ለማስታወሻ ብዬ ማለት ነው። መጨረሻ ላይ ራሴ ፎቶ መነሳ መሰለኝ። እሱ በጣም ረጅም ነው። ከኋላ የሆነ ፎቶ አነሳሁት እና ፎቶ ወደ አወጣሁት በቀደም ዕለት ማለት ነው። አወጣሁት እና አፋልጉኝ ልበል አፋልጉኝ ብልስ ሚስት ቢኖረውስ? ሚስት ግን የለውም ያስታውቃል። አፋልጉኝ ብለውስ ፑትን ጉግል የስም ፎቶ እኔ መርዶ መስማት አልፈልግም። የኔ መቤት ልክ ሳወጣው እንደዚህ መስሪያ ቤት የሚሰራ ሚስት ያለ 2 ልጆች እናት ቢል እኔ እንደዚህ ኢንጆይ ያደርገዋለሁ። ያን ፈርቼ እንደሆነ ነው የምነግርሽ። አይስዌር እንዴ የ3 ልጆች እናት የሚኖረው በአሜሪካን በነ ማሚ ሀገር ሰፈር ላይ መቼ ማሚ የምትኖርበት ሰፈር ነው የሚኖረው። ያ እንደዚህ አይነት መስሪያ ቤት የሚሰራ ሚስት ያለው 2 ልጆች ያለው ቢለኝ ያን ቀን እየረገምኩኝ መኖር አልፈልግም። አይንጆይ
ቀን እንደዚህ እንደወደድኩት የሆነ ቀን ግን ካገኘሁት አይደወት አይደለም ሚስት ለምን 16 ሚስት አይኖረውም? ቀድሞ ኔ ነበር የዛለት ከኔ ጋር አለመገጣጠም ነው እንጂ ዛሬ 2 ልጆች እናት ሆን ነበር ከሱ። አሁንም በቃሽ። ምን ችግር አለብሽ? ነጭ ነይ ጧት እንረግጣለን። ልርገጠው ዲድ ሰምቲንግ ትለኛለች ጓደኛዬ። ዋት አይ ዲድ ሰምቲንግ